እነዚህን ቴክኒኮች ባለማወቃችሁ ብቻ እጅግ በውድ የገዛችሁትን ስልካችሁን ባትሪ እየጎዳችሁት ነው። አዎ እናንተ ላይ ታወቃችሁ ይችላል፣ ነገር ግን ስልካችሁን በእርግጠኝነት እየጎዳችሁ ነው ያላችሁት። ታዲያ እስከ ቪዲዮ መጨረሻ ብትቆዩ እንዴት አድርጋችሁ ባትሪያችሁን ለረጅም ጊዜ መጠቀም እንደምትችሉና የባትሪያችሁን አቅም የምትጨምሩበትን አሪፍ ቴክኒኮች እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የመጀመሪያው ቻርጅ በምታደርጉበት ሰዓት ቻርጃችሁን ከ80% በላይ ቻርጅ አለማድረግ። ስልካችሁን ስትጠቀሙ ደግሞ ልክ 20% ሲሆን ቀጥታ ወደ ቻርጅ መውሰድ። ከ80 እና እስከ 20 ባለው ሬንጅ ውስጥ ብቻ ስልካችሁን መጠቀም። ከዛ ውጪ በታች የሚወርድ ከሆነ በላይ ወይም ደግሞ ከ80% በላይ ከፍተኛ ከዛ በላይ ከፍ ያለ ፐርሰንት ቻርጅ ማድረግ የለባችሁም። እንደውም አንዳንድ ስልኮች ሊሚቱን አላችሁ። ሴቲንግ ውስጥ ገብታችሁ ማስተካከል ትችላላችሁ። 80% ቢሆን ይመረጣል። ምክንያቱም የምንጠቀመው የአብዛኞቻችን ስልክ ከሊቲየም የተሰራ ስለሆነ። ሁለተኛ ሎው ስክሪን ብራይትነስን ስንጠቀም በትንሽ ብራይትነስ ብንጠቀም ባትሪያችንን ለመቆጠብም ኦር ቻርጃችን እንዳያልቅ ይጠቅመናል። ለዚህ ደግሞ መፍትሄው አውቶ ብራይትነስን መጠቀም ነው። ልክ ስክሪናችሁን ዝቅ ስታደርጉት የብራይትነስ ምልክቱ ጋር ኤ ምትል ምልክት አለች። እቺን ኤ ስትነኳት ልክ ወደ ብርሃን ስትሄዱ ላይቱን ከፍ ያደርጋል ለእናንተ እንዲታያችሁ። ወር ደግሞ ወደ ዳርክ በምትሄዱ ሰዓት ደግሞ ላይቱን ብራይት ያደርገዋል ማለት ነው። ያ ማለት ልክ እንደየ ሲቹዌሽኑ አውቶማቲካሊ ብራይትነሱን ይቀያይራል። ያ ደግሞ ለእናንተ የሚጠቅማችኋል፣ እንዲሁም ደግሞ የባትሪያችሁን ደህንነት ይጠብቃል። ሶስተኛው ሾርት ስክሪን ታይም አውት። ይሄ ደግሞ ምንድን ነው? ስክሪናችሁ በርቶ ለምን ያህል ጊዜ ይቆያል? ያለምንም ስክሪናችሁን ሳትነኩት ለምን ያህል ጊዜ ስክሪናችሁ ይቆያል ነው። ስክሪናችሁ ከፍተኛ የሆነ ስክሪን ታይም አውት አለው ማለት ስልካችሁ በዛ ልክ ባትሪያችሁን ይበላል። ምክንያቱም ስልካችሁን ከፍታችሁት ብትሄዱ ቻርጁ እየበላ ነው። ምክንያቱም ኦፕን ሆኖ ስለሚቆይ ከፍተኛ የሆነ ቻርጅ በዚህ መልክ ይበላባችኋል። ለዛ ሲባል ስክሪን ታይም አውታችሁን ሴቲንግ ውስጥ ገብታችሁ ማስተካከል ግዴታ ነው። ከዛ በኋላ ደግሞ አቮይድ ሂት ወደ ስልካችሁ ማቅረብ የለባችሁም። ኦር ደግሞ ስልካችሁን ወደ ሙቀት ማስጠጋት የለባችሁም። አንደኛ በእንዲህ አይነት መልኩ ስልካችሁ ላይ ሙቀት ሊመጣ ይችላል። ሁለተኛውና ዋነኛው ደግሞ አብዛኞቻችን የምንሰራው ትልቁ ስህተት ምንድነው? ስልካችንን ቸርጀን መጠቀም። ስልካችንን ቸርጀን በምንጠቀም ሰዓት ከፍተኛ የሆነ ሙቀት ስልካችን ላይ ይሆናል። ስልካችን ከፍተኛ የሆነ ሙቀትን አብዞርብ ያደርጋል። ለዛ ሲባል ስልካችንን ቸርጀን መጠቀም ፍቱን መፍትሄ ይሆናል ማለት ነው። ከዛ በኋላ እንዲሁ ከከፍተኛ የሆነ ቅዝቃዜ ስልካችንን መጠበቅ አለብን። ከፍተኛ የሆነ ቅዝቃዜ ላይ የሚኖሩ ሰዎች ወይ ደግሞ የምትኖሩ ሰዎች ስልካችሁን በውስጥ ኪሳችሁ ኦር ደግሞ ሙቀት የተሻለ ሙቀት በሚያገኝበት ቦታ ላይ ማስቀመጥ አለባችሁ። እንደዛ ስላችሁ ደግሞ ከፍተኛ የሆነ ሙቀት የሆነበት ቦታ ማለት አይደለም። ያ ማለት የተመጣጠነ ኦር ደግሞ የሆነ መካከለኛ የሆነ ሙቀት ማግኘት አለበት ስልካችን። ከፍተኛ የሆነ ሙቀትም ከፍተኛ የሆነ ቅዝቃዜም ለስልካችን ከፍተኛ የሆነ አደጋ አለው። እነዚህን ቲፖች በመጠቀም ስልካችሁን ባትሪ መጠበቅ ትችላላችሁ። እስከ ቪዲዮ መጨረሻ ስለቆያችሁ ቪዲዮውን ወዳችሁታል ብዬ አምናለሁ። ላይክ ማድረግ እንዳረሱ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ባባይ